ተወዳጁ አደራ ድራማ ክፍል 66ን ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ አቶ በኃይሉ እህቱን ሰላምን እያስፈራራ ነብሰ ገዳይ ነሽ፣ አልማዝ ሞታለች እያለ ከእህቱ ከበቂ በላይ ገንዘብ ይቀበል ነበር። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እንዲሁም ለአለማየሁ ዩቱብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አብሮነታችሁን አሳዩን። አዲስ ነን አበረታቱን፣ ደገፍ አድርጉን እንላለን ማለት ነው። እንግዲህ ተወዳጁ አደራ ድራማ ክፍል 66ን ይዤላችሁ ብቅ ብያለሁ ማለት ነው። በዛሬው በክፍል 66 እንግዲህ ይዤላችሁ ስመጣ አቶ በኃይሉ እህቱን ሰላምን አንቺ ነብሰ ገዳይ ነሽ፣ አልማዝን ገለሻታል፣ አልማዝ ሞታለች እያለ በኃይሉ እህቱን ለረዥም ጊዜ እያስፈራራ በሚሊዮን የሚቆጠሩ ገንዘቦችን ከእህቱ ከሰላም ይወስድ ነበር ማለት ነው። ሆኖም ግን ዛሬ ብሌን እስኪ እኔ ላግዝሽ እናቴ፣ እስኪ እኔ ላግዝሽ እትዬ ብላ ስልኩን በመቀበል በምንም በማፈላለግ ስልኳን አግኝታ ለአልማዝ ትደውላለች ማለት ነው። ለአልማዝ ስትደውል እንግዲህ ብሌን ማለት ነው የአልማዝ እህት ታነሳውና የአልማዝ እህት አልማዝን ትጠራታለች ማለት ነው። ነይ አንዴ ስልክ ይፈልግሻል ስትላት የሉም በይ ትላታለች። በቃ ረስቸው ነው፣ በጣም ይቅርታ አልማዝም ትባል ሴትዮ የለችም፣ ግን እኮ አሁን አለች ብለሽኛል ስትል ጆሮዋ ላይ ተዘጋባታለች ማለት ነው። እንግዲህ ቃለም ደግሞ ከበኃይሉ ጋር እየተጻፈጠች ትገኛለች ማለት ነው። አንቺ እኔ ነኝ ያመጣሁሽ፣ እኔ ነው ምገልሽ፣ በእኔ እጅ ነው የምትጠፊው ይላታለኝ። እንደምሞት አውቃለሁ፣ የምጠፋውን በአንተ እጅ እንደሆን አውቃለሁ፣ ግን ደግሞ ከዚህ ላይ የረሳኸው ነገር አለ ትለዋለች። ምንድን ነው እሱ ሲላተኝ 50% እፈልጋለሁ። ከምኑ ስትለው ሰላምን አስፈራርተ ከምትቀበለው ብር ትለዋለች። እንግዲህ አቶ በኃይሉም ትሰሚያለሽ፣ 5 ሳንቲም አልሰጥሽም፣ 5 ሳንቲም ይላታል ማለት ነው። ቃለም እንግዲህ በዚህ ውስጥ እኮ የኔ እጅ አለበት ትለዋለች ማለት ነው። እንግዲህ በኃይሉም እኔና አንቺ አብረን አንሰራም፣ አንቺ ማለት የኔ ጠላት ነሽ፣ የአንቺ ትላታለች። ለምን አደጋ ነው ስትላትኝ አልማዝን ስለገደልሽ ገንዘብ ትከፍያለሽ እያለ እያስፈራራት ነው ትላታለች። አውቆት እየን ለማስፈራራት ያደረገው ነገር ነው ትላታለች። አሁን ደግሞ እህቷ ስደውል አልማዝ አለ ብላኛለች ትላለች ማለት ነው። ታዲያ በህይወት ባትኖር ኑሮ የገዛ እህቷ እንደዚህ ትሆን ነበር ትላታለች። ቆይ ግን ምን አይነት መጥፎ ሰዎች ናቸው ትላታለች ማለት ነው። ምን ሲል ሳሰቡት ትላታለች ማለት ነው። አይ ሰው በገዛ እህቱ ላይ እንደዚህ ያደርጋል እያለች የዳግም እናት ገኒ ትናገራለች ማለት ነው። እትዬ መላክ በኃይሉ ደግሞ ሰይጣን ነው፣ እች ናት የኛ አለም ትላታለች ማለት ነው። የእኔ ልጅ አንቺ ግን በዚህ ጉዳይ ባትገቢ ጥሩ ነው፣ በኃይሉ በጣም ክፉ ሰው ነው ትላታለች ማለት ነው። ምንም ነገር አያመጣም፣ እኔ እያለሁ ከዚህ በኋላ እትዬ እንዲጎዳት አልፈልግም ትላታለች። ታያለሽ እናቴ ትላታለች። ሁሉንም አጋልጣቸዋለሁ ድጋሜ እንዳይዋሹ አድርጌ ትላታለች ማለት ነው። አንቺ ሰው ሚልሽን አሰሚም ትላታለች ማለት ነው። ምንም አልሆኑም አልኩሽ እኮ እናቴ ትላታለች። ስለዚህ ዳግም ለምንድን ነው ዳቦ ሊገዛ ብሎ አይደል የወጣው፣ ለምንድን ነው የቀረው ትላታለች ማለት ነው። አይ አቤል ጋር ሄዶ ነው ይመጣል ትላታለች ማለት ነው። በዚህ ሰዓት ስትላተኝ አዎ ይመጣል ትላታለች ማለት ነው። ስለዚህ ለምንድን ነው ሄጃለሁ ማይለው፣ ለምንድን ነው የሚያስጨንቀን ታዲያ ትላታለች ማለት እኔ እንጃ እናቴ በቃ ይመጣል ትላታለች ማለት ነው። በቃ ለምንድን ነው አቤል ጋር የሄደው ትላታለች ማለት ነው። ከሱ ጋር ተጣልቶ ይሆን እንዲ ንገርኝ እንጂ ብሌን ትላታለች። አይደለም እናቴ ትላታለች። ምንም ችግር የለም አሁን ይመጣል ትላታለች ማለት ነው። እመኝ ቃል ከዚህ በኋላ እገልሻለሁ እኔ በኃይሉ እያለ ያስፈራራታል ማለት ነው። እንግዲህ በአቶ በኃይሉ ተነዶ ምክንያቱም ወይዘሮ ሰላም ደግሞ ፈርታ ክላስ ውስጥ ሆናለች። እኔ ነብሰ ገዳይ ነኝ፣ የቃጨለባት ነብሰ ገዳይ ነብሰ በላዋ ነብሰ ገዳይ የሚለው ማለት ነው። እሱ ተገኛለሽ ገዳይ ነብሰ ገዳዋ በለቀሽ በቃሽ ትባ የሚለው ነገር እየተደጋገመ በጆሮዋ ይመጣበታል ማለት ነው። ሰላም እንግዲህ ሰላም ክላስ ውስጥ ገብታ አለቀልኝ በቃ ትላለች ማለት ነው። ወይኔ ጉድ ይመላለስባታል ማለት ነው። አይኗ ላይ እንግዲህ ስታየው የሆነ ይመጣባታል ተጽፎ ሰላም የአልማዝ ነብሰ ገዳይ ነች የሚለው ቃል እየተመላለሰባት እንግዲህ ወይዘሮ ሰላም በጣም ታለቅሳለች ማለት ነው። የዳግም እናትም ገኒ እንዴ አንተ ቆይ በጭንቀት ልደፋን ነው እንዴት ትለዋለች። እና አስቸኳይ ጉዳይ ገጥሞኝ እኮ ነው ይላታል። በጭንቀት እኮ ነፍሴ ልትወጣ ነበር ትለዋለች። እሺ እናቴ በቃ አሁን እኮ መጣሁ ይላታል ማለት ነው።
ተረጋጊ ብሏት ዳግምም ቁጭ ይላል ማለት ነው። የኔ ቆንጆ ሰላም ሳልሽ ሄድኩ አይደል? በጣም ይቅርታ ይላታል። ችግር የለውም ትለዋለች። አወራሃው ትለዋለች። አልማዝ በህይወት አለች ትለዋለች። ምን ይላል? አልማዝ በህይወት አለች ይላታል። እሷን ነበር ያየሁት ይላልኝ። ከዛም እንግዲህ ዳጊም ማለት ነው አይቷታልኝና ዳግምም ራሱ እሷን ነበር ያየሁት ይላልኝ ማለት ነው። ስልኩን ያመጣላት ዳግም ነው። እንግዲህ ቃልም ደግሞ ይሄው ብቻዋን የአቶ በኃይሉ ንግግር እንትን ብሏት መንገድ ለመንገድ ብቻዋን እያሰበች ትሄዳለች። ቆይ ሰላም ካበደች ጥቅሙ ለእኔ አይደለም እንዴ? ሰላም ንብረትሽን ለመቆጣት ጥሩ ጊዜ መጥቶልኛል ትላታለች። አሁን ጸጸትሽን ተጠቅሜ ካለፈ የበለጠ እንድታብጂ አደርግሻለሁ ትላታለች። ማበድማ አለብሽ ትላታለች ማለት ነው። እንግዲህ ቃል በኃይለኛው በተንኮል ተጠምዳና ተነስታለች ማለት ነው። ሆኖም ግን ደግሞ አይሳካላትም። ከጎኗ ደግሞ ብሌንዬ አለችላት ለሰላም ማለት ነው። ብሌን የሰላም ቀኝ እጅ ናት። ካሁን በኋላ ድሮም ከሷ ጋር ናት። አሁንም ደግሞ ልጇ አይደለች ልጅ ለእናቷ እናቷን እየደገፈች ትገኛለች። ሆኖም ግን ልጇ መሆኗንም ሰላምም አታውቅም። ብሌንም ደግሞ እኔ ልጅሽ ነኝ ብላም አልተናገረችም። ግን ዝም ብላ በድብቅ ልታግዛት ትፈልጋለች። ሆኖም ግን አጣርታ ደግሞ አልማዝ እንዳልሞተች ደግሞ አሁን ደርሳበታለች። ሆኖም አቶ በኃይሉና ቃል ምንም የሚያውቁት ነገር የላቸውም። ግራ ተጋብተው ይገኛሉ ማለት ነው። እንግዲህ ቃል ስልክ ትደውላለች ሆን ብላ ማለት ነው ለማሰማት ፈልጋ። ሄሎ ሄሎ አብርሽዬ እንዴት ነህ በእናትህ ትለዋለች። ቆይ ዛሬ እንዴት ትዝ አልኩሽ ይላታል። አንተ ደግሞ መቼ ረስቼህ አውቅና ነው ትለዋለች። እንዴም እንደፈለግሽ ተናገር ይላታል። መቼስ የሆነ ነገር ፈልገሽ አይደል የደወልሽ ይላታል። አንተ ደግሞ ምን ሆነ ነው ትለዋለች። ለሰላምታ እንኳን መደወል አልችልም እንዴ ትለዋለች። እባክሽ አታስታውሽኝን አሁን ለምን እንደደወልሽ ተናገር ይላታል። ምን መሰለህ አብርሽዬ አንተ ህግ ምናምን ስለምታውቅ አንተን ባማክር የተሻለ ነው ብዬ ነው ትለዋለች። በአሁን ስራ አታስፈችኝ የምትፈልጊውን ነገር ተናገር ይላል። ምን መሰለህ አብርሽዬ ያው አንተ ህግ ስለምታውቅ በህግ ዙሪያ የሆነ ነገር ላማክር ፈልጌ ነበር ትለዋለች። አንዲት እናስ ራሷን መቆጣጠር ባቅታት ብታብድ የማን ነው የሚሆነው የእሷ ንብረት ትለዋለች። ማለት እንደ ሁኔታው ይለያያል። የሐኪሞች ቦርድ ማበዷን ራሷን መቆጣጠሯ እንዳቃተች ካረጋገጠ ህጋዊ ባለቤት ካላት ህጋዊት ባለቤቷ እንዲያስተዳድር ከሌላት ደግሞ ልጆቿን ንብረቷ እንዲያስተዳድሩ ልጆች ከሌላት ደግሞ ውክልና የሰጠችው አካል እንዲያስተዳድርላት ይደረጋል ይላታል ማለት ነው። እንግዲህ ቃልም ለምሳሌ አንድ የዲኤንኤ ምርመራ ማስረጃ ያላት ልጅ ብትኖረስ ትለዋለች። ከዛ ውጭ ደግሞ ንብረቷን የምትሰጠው ልጅ ደግሞ ባልም ምንም ከሌላት ትለዋለች። ይሄማ እኮ ግልጽ ነው ይላት። ያው ልጇ ናት ሙሉን ሀብት ልትቆጣጠረው የምችለው ትለዋለች። አይ እንዲሁ ለማወቅ ነው እባክህ ትለዋለች። አንቺ ተንከሲስ ደግሞ ማንን ልታሳብጅ ነው ይላታል። አንተ ደግሞ ፊት ሲሰጠው ጭራሽ አትቻልም ትለዋለህ። አንድ ተራ ጥያቄ ጠየቀች ላይ የማይሆን ነገር ትጠይቀኛለህ ትላለች። በልበል ቻው ምን ይመስላል ትላለች ማለት ነው። እንግዲህ ቃል ተደስታለች። የሰላምን ንብረት እወርሳለሁ ብላ ማለት ነው። ግን ደግሞ አይሳካላትም ብሌናለች። ዳግምም ግራ ተጋብቶ እንዴት ሊሆን ይችላል? በእጄ እኮ ነው መሞቷን ያረጋገጥኩት ይላል። ራስ አይደለ ተደናግጬ ስለነበርኩ እርግጠኛ አይደለሁም ያልከኝ ትላለች። አየህ የሞተች ስለመሰለህ ነው እንጂ አለች ትለዋለች። ሰላም እንደዛ እሱን ታዲያ ዝም ያለው ታውቀው ነው እንደዛ ያላት ይላታልኝ። ወይኔ ትዬ ለትዬ ሂጄ መናገር አለብህ። በማንኛውም ሰዓት ምንም ልታደርግ ትችላለች። ቆይ ባልሰራችው ወንጀል እጇን ብትሰጥስ ትለዋለች። ሂጄ ማውራት አለብኝ በቃ ብላው ተነስታ ትሄዳለች ማለት ነው። ዳግምም እንግዲህ ዝም ብሎ ከእናቱ ጋር ቁጭ ብሎ ይቀራል። አንተ ልጅ እቺ ልጅ አደጋ ላይ ነች ትለዋለች። ከምን አይነት ሰው ጋር እየተጋጨች ነው ያለችው? እባክህን በደንብ ጠብቃት ትለዋለች ማለት ነው። እሺ እናቴ አታስቢ እኔ ጠብቃታለሁ ምንም አትሆንም ይላታል። እኔ በኋላ ተናግሬያለሁ። ምን ብዬ ተናግሬያለሁ ማለት አልፈልግም። በእርግጥ ትንሽ ደረቅ ናት። ቢሆንም ግን ለምትወዳቸው ሰዎች ግን ምንም ነገር ታደርጋለች። ለሰላም ደግሞ የፈለገ ነገር ብታደርግላት አያንስባትም ይላታል። ሰላምን ነፃ ሳታወጣ አርፋ አትቀመጥም። ስለዚህ ከቻልሽ አግሻት፣ ካልሆነ ግን ተያት፣ በመንገዱ አትግቢ እናቴ ይላታል ማለት ነው።
እናቴ አታስቢ፣ ልጅሽ በጣም ጠንካራ ናት፣ ያሰበችውን ነገር ሳታሳካ ወደ ኋላ አትልም ይላታል። ወደ ውስጥ ትገባለች፣ ስም ትጽፍበታለች። ማነው ሰላም የአልማዝ ነብሰ ገዳይ ናት ብላ ትጽፍበታለች ማለት ነው። በኃይሉ በአሁኑ እኔን የማሸንፍ ትለዋለች ማለት ነው። ሳታውቀው በጣም ትልቅ ድል ነው የሰጠኝ ትለዋለች ማለት ነው። እንግዲህ እሷ ትጽፍበትና ትሄዳለች ወደ ውስጥ ማለት ነው። ከዛ ሰላም እንድታየው ነው እሷ ግን እንደዚህ አድርጋ የጻፈችው ማለት ነው። እንግዲህ ሰላምም ክላስ ውስጥ ቁጭ ብላለች። ብሌን ትሄዳለች ማለት ነው። ብሌንም ቃል ትሄዳለች ማለት ነው። ከእሷ እናት ለምንድን ነው ግን እንደዚህ በጸጸት ራስሽ የምትጎጂው ትላታለች ማለት ነው። ተይኝ የኔ ልጅ ትላታለች ማለት ነው። ተይኝ ይሄ ሲያንሰኝ ነው ኃጢአቴ ሲበዛብኝ ነው ትላታለች ማለት ነው። ጎበዝ ሰላም ትላታለች። በዚሁ ቀጤ ትላታለች። በቅርቡ ጨርቅሽን አስጥልሻለሁ ትላታለች ማለት ነው። እንግዲህ ሰላም ታለቅስ። እናቴ እባክሽ አታልቅሽ፣ እንዴት ስትሆኚ ማየት አልፈልግም። ለዚህ ደግሞ የዳረኩሽ እኔው ራሴ ነኝ ትላታለች። እኔ ነኝ ተጠያቂዋ፣ በእኔ ምክንያት ነው አንቺ ሰው የገደልሽው ትላታለች ማለት ነው። አንቺስ ምን አደረግሽ ትላታለች ማለት ነው። እንግዲህ እያለች ታስመስልባታለች ቃል ማለት ነው። ይህንም አልማዝ በህይወት ትኖር ነበር። ምን አይነት ኃጢአት ነው የሰጠውሽ ትላለች ማለት ነው። ምን አይነት ኃጢአት ነው የሰጠውሽ የሚለው እንግዲህ የሰላምን ጭንቅላት እየነካት፣ አልማዝ እኮ ቤተሰብ ነበራት፣ በእኔ ምክንያት የቤተሰቦቿን ሀዘን ሰጠው ትላታለች ማለት ነው። አንቺም ብትሆኚ በእጅሽ ሰው እንዲጠፋ ነው ያደረግኩት ትላታለች ማለት ነው። ይሄ ቃል ከሰላም ላይ እየቃጨለባት፣ ይሄ እኔ በጭራሽ ነብሰ ገዳይ አይደለሁም፣ እኔ የሰው ነብስ አላጠፋሁም ትላታለች። አደጋ ነው እሺ ትላታለች ማለት ነው። አደጋ ነው ብቻ ትላለች። እንግዲህ ብሌንም እየመጣች ነው። ማንም የሚረዳት የለም። ለምንድን ነው ማተው ትላታለች ማለት ነው። ነብሰ ገዳይ የሚለው እንግዲህ ሰላም ጭንቅላት ላይ እየቃጨለ ሰላምን ሰላም ይነሳታል ማለት ነው። እናትሽ እኮ ነኝ ትላታለች። ግን ልጇ ስላልሆነች ልትጎዳት ትፈልጋለች። ሰላም ደግሞ እኔ ነብሰ ገዳይ አይደለሁም፣ እኔ የሰው ነብስ አላጠፋሁም እያለች ትገኛለች ማለት ነው። ሆኖም ግን ሰላምን የተረዳት ሰው የለም ማለት። አዎ አደጋ ነው፣ ሰው አልገደልሽም እናቴ ትላታለች ማለት ነው። ተጥጓ ትቀመጥና አብራ ቁጭ ትልና አንቺ ነብሰ ገዳይ አይደለሽም እናቴ ትላታለች ማለት ነው። እንደዚህ እያለች አውቃ ትጫወትባታለች ቃል ማለት ነው። እንግዲህ ብሌን ወደ እሷ ቤት እያመራች ነው የምትገኘው። ገና ባይሆንም አልደረሰችም፣ መንገድ ላይ ናት። እና ብሌን ሰላምን ነፃ መውጣት አለብኝ፣ ሰላም ምንም የሰራችው ወንጀል የለም፣ እነሱ ሆን ብለው ነው። አቶ በኃይሉ ከሰላም ገንዘብ ለመቀበል ፈልጎ ነው ይሄን ነገር ያደረገው እንጂ ሰላም ነብሰ ገዳይም አይደለችም። ይሄ የአቶ በኃይሉ ስራ ነው፣ ውሸት ነው እያለች ብሌን እንግዲህ እየተከራከረች ትገኛለች ማለት ነው። ቃልም ደግሞ እንግዲህ ክፍተቱን ተጠቅማ ሰላምን መጉዳት ትፈልጋለች። ሆኖም ግን ደግሞ አይሳካላት። እትዬ ባልሰራሽው ስራ ራስሽን እየቀጣሽ ያለሽ፣ አሁንም ቢሆን በህይወት አለች። አንቺ በጣም መልካም ሰው ነሽ፣ ስለዚህ የከበቡሽ ሰዎች ደግሞ በጣም መጥፎ ሰዎች ናቸው ትላለች ማለት ነው። አሁን የመጣሁልሽ ትላታለች። እኔ የመጣሁልሽ አሁን እንዳለ እናጋልጠዋለን ትላለች ማለት ነው። ብሌን ማለት ከዚህ ነገር ልትታደጋት ትፈልጋለች። ሆኖም ደግሞ መሆንም አለበት፣ ምክንያቱም ሰላም ምንም አላደረግ። እኔ በጭራሽ ነብሰ ገዳይ አይደለሁም፣ እኔ ነብሰ ገዳይ አይደለሁም ትላለች። አሁን ማየ አውቀሽ አይደለም ያደረግሽው ትላታለች ማለት ነው። ከዛም ቃል ሆን ብላ ነው ግን ይሄን ነገር የምታደርገው የሰላምን አእምሮ ለመንካት ብላ ቃል እንግዲህ እየሳቀች ትገኛለች ማለት ነው። ወይዘሮ ሰላም ደግሞ ምንነቱም አልተረዳትም እንደምታሾፍባት ማለት ነው። እንግዲህ ብሌን ወደ ውስጥ እየመጣች ትገኛለች። ግቢ ከፍታ ገብታለች ብሌን። እንግዲህ የተጻፈውን ታየው አታየው እያየ እናቴ ግን ቆይ ለምንድን ነው ችግር የማያጣን? አንዱን ስንለው አንዱ ይመጣል ትላታለች ማለት ፈጣሪ ምን አድርገው ነው እያለች አንቺ ባልሰራሽው ስራ ትጨነቂያለች ትላታለች። እኔ ደግሞ እናቴን ችግር ውስጥ ከተትኩ ብዬ እንቅልፍ ባይኔ አልዞርም ትላለች እናቴ። ምናልባት ግን እያለች እንግዲህ ሆን ብላ እሷል በቃሽ ዝም በይ ትላታለች ማለት ነው። እባክሽ አታሳብጂ፣ በቃሽ ዝም በይ ትላታለች ማለት ነው። ሆን ብላ ነው እሷ ግን የምታደርገው። ምናልባት ጫካ ውስጥ ጥሏት ይሆናል ማን ያውቃል እያለች ብሌን ቃል ታስባለች ማለት ነው። እንግዲህ ሰላም ቁጭ ላይ አውሬ በልቷት ቢሆንስ ትላታለች ማለት
ጅብም ደግሞ በልቷት ሊሆን ይችላል ትላታለች። ሆን ብላ ነው ግን ቃል እንደዚህ የምታደርገው ማለት ነው። በተቃራኒ ደግሞ እየሳቀች እናቴ ጨንቆኝ እኮ ነው እያለች ሆን ብላ ነው ግን ቃል እንደዚህ የምታደርግ። አንቺና እናትሽ ነፍሴን አጥፍታችሁታል፣ ነፍሰ ገዳይ ናችሁ ትለኛለች ትላታለች ማለት ነው። በጭራሽ ውሸት ነው፣ በጭራሽ ውሸት ነው፣ እሷ እንደዚህ አትል፣ ዝም በይ ትላታለች ማለት ነው። ሰላም እያለቀሰች ትገኝ። ቢያንስ እንኳን በስርዓት አልቀበራችሁኝም ብሏ እንኳን በጣም ስትወቅሰኝ ነበር ትላታለች ማለት። እውነት በኃይሉ ጥሎት ይሆን እንዴ ትላለች ማለት ነው። ሰላምም ኃጢአት ሲወትንም አይበቃኝ እያለች ሰላም ታለቅሳለች ማለት። እንግዲህ ሰላም እያለቀሰች ቃልም ደግሞ እየሳቀች ነው የምትገኛለችው እና አምላኬ ሆይ እባክህ ትላለች። እንግዲህ ብሌን ትገባለች። ስትገባ ደግሞ የተጻፈውን ታየዋለች ማለት ነው። ብሌን ግቢ ውስጥ ትገባና የተጻፈውን ታየዋለች። ሰላም የአልማዝ ነፍሰ ገዳይ ነሽ ብላ ትጽፋበታለች ማለት ነው። ከዚህ በኋላ የትም አታመልጥ፣ ለእትዬ ደግሞ ያለውላት ትለዋለች። ሁሉም ነገር አብቅቷል ትለዋለች ማለት ነው። እንግዲህ ብሌንም ሁኔታዎቹን ስላወቀች ሰላም ደግሞ ለሁሉ ነገር ተጠያቂ እኔ ነኝ እያለች ናለኝ። በነፍስ ማጥፋት ከታሰርሽ እኮ የትም ቆሻሻ ላይ እኮ ነው የተጣለው እናቴ ትላታለች ማለት ነው። ቃል ግን ሆን ብላ ነው እንደዚህ የምታደርገው ልታሳብዳት ማለት ነው። አምላኬ ወይ ትላለች። ይህም ደግሞ በጣም ትልቅ ከባድ ወንጀል ነው፣ እድሜ ልኩን ሊያስፈርድብሽ ይችላል ትላታለች ማለት። ሆን ብላ ነው ጭንቅላቷ የምትመርዘው። ሽር ቤት እኮ በስብሰሽ ልትሞች ትችያለሽ፣ ያኔ እኔ ምንድን ነው መሆኑ ትላታለሽ ማለት ነው። እንግዲህ የቃልን የክፋት ጥግ እያያችሁት ነው አይደለ? ሰላም ደግሞ በጣም የዋህ አይደለች። የእውነት መስሏት ሰላም እያለቀሰች ትገኛል። እናትሽን ገዳይ አድርገሽ ነው የምታስቢው? እንደዚህ ነው የምታስቢ ትላታለሽ ማለት ነው። ሰላም እያለቀሰች ከዚህ በኋላ ነብሰ ገዳይ እንዳትይ፣ አንቺንም ነው ምገልሽ ትላታለሽ ማለት ነው። ሰላም እንግዲህ ነገር እየተመላለሰባት ታለቅሳለች ማለት ነው። በአእምሯ እያቃጨለባት ይገኛል። ግን ሆን ብላ ቃል መርዝ ነው እየተፋች ያለችው። እኔ ማንንም አልገደልኩም ብላ ሰላም ወደ ውጭ ትወጣለች ማለት ነው። ወደ ውጭ ስትወጣ እንግዲህ ሰላም ውጭ ላይ ስትወጣ ብሌን አለች ማለት ነው። እያለቀሰች እኔ ነብሰ ገዳይ አይደለሁ፣ እኔ በጭራሽ ነብሰ ገዳይ አይደለሁም ትላለች ማለት ነው። ሰላም እንግዲህ ቃል በጣም ጀግና ነሽ፣ በአንድ ቀን እንደዚህ እንድትሆን ካደረግሻት ቀጣይ ደግሞ ታስጨልያታለች ትላለች ማለት ነው። ቃል እንግዲህ እኔ ማንንም አላጠፋሁም፣ ማንንም አልገደልኩም ትላታለች ማለት። እኔ ነብሰ ገዳይ አይደለሁም እትዬ፣ አንቺ ገዳይ አይደለሽ፣ ማንንም አልገደልሽም ትላታለች። እንደዛ ትላታለች። እኔ ማንንም ሳላጠፋውም ትላታለች። አንቺ ብቻ ነሽ ለእኔ የምታስብልኝ ትላታለች ማለት ነው። አንቺ ንጹህ ሰው ነሽ፣ እኔ ያለው ደግሞ ምንም አትሆኝም ትላታለች ማለት ነው። እንግዲህ ቃልም ደግሞ ከኋላ ቁማ ታያታለች ማለት ነው። ስለ ሁሉ ነገር ቃል በጣም ደስ ብሌን በማያገባሽ ነገር መግባት አታቆሚም አይደለ? በአሁኑ ግን እኔን የማሸንፈው ትላለች። ሁሉንም ነገር ነጥቅሻለሁ ትላታለች ማለት ነው። ሁላችሁንም አጋልጣችኋለሁ የውሸት ታሪካችሁን እትዬን ከዚህ በኋላ ትፈት ጎዷትም ትላለች። የውሸት ታሪክ እውነት ሲመጣ ወደድኩም በወደዳችሁም በግድም እጅ ትሰጣላችሁ ትላታለች ማለት ነው። እንግዲህ ብሌን ሰላምን ይዛት ወደ ውስጥ ትገባለች ማለት ነው። ቃል እንግዲህ ውጭ ላይ ቁማ ትቀራለች። ብሌን እንግዲህ ተጠግታ ማዳመጥም ትፈልግ። በጣም የሚገርም ዜና አለ ትላታለች። ምንድን ነው እሱስ? አልማዝ በህይወት አለች ትላታለች ማለት ነው። ምን ትላታል? አልማዝ በህይወት አለች ትላታል። ምን እያልሽ ነው ትላታለች። እረት የሰው እንዳይሰማን ትላታለች። እቺ እባብ አልማዝ በህይወት መኖሯ እንዴት አወቀች ትላለች። እትዬ አንቺ በጣም ንጹህ ሰው ነሽ፣ አልማዝን አልገደልሻትም። ማንም ሰው አንቺን እዚህ በኋላ ማስፈራራት አይችልም ትላታለች። አንቺ ልጅ በቃ አታርፊም ማለት ነው ትላታለች ማለት ነው። በማያገባሽ ነገር እየገባሽ ትበጠብጫለች ትላታለች ቃል ማለት ነው። በማያገባሽ እየገባሽ ነገር ትበጠብጫለች ትላታለች ማለት። አሁን ግን ብሌን በቀላሉ አንላቀቅም፣ እገልሻለሁ ትላታል። ደስ አይልም ትላታል።
ከዚህ በኋላ መጨነቅ ብሎ ነገር የለም። መጀመሪያውም ጠርጥሬ ነበር ትላታለች። ሆን ብለው አንቺን አስፈራርተው ገንዘብ ለመቀበል የፈጠሩት ነው ትላታለች ማለት ነው። ብሌንዬ አንቺ ለእኔ ሁሌም እንደተጨነቅሽ ነው፣ በጣም ነው የማመሰግነው ትላታለች። አንቺ እኮ ለእኔ እናቴ ማለች ነት ትላታለች። የአንቺን ንጹህነት ለማረጋገጥ ደግሞ ምንም ነገር አደርጋለሁ ትላታለች ማለት ነው። ወይዘሮ ሰላም በጣም ደስ ይላታል ማለት እትዬ ምን ነው ደስታሽ ቀዘቀዘ ትላ በህይወት መኖሩ አላስደሰተሽም እንዴት ትላታለች ማለት የኔ ልጅ እንዳላብድ ፈርተሽ ነው አይደል የውሸት ታሪክ እየፈጠርሽ የምትነግሪ ትላታለች ማለት ነው። ከዛ የውሸት ታሪክ እኔ የውሸት ታሪክ እንዳላብድ ወይ እጄ እንዳልሰጥ ለፖሊስ ነው አይደል ትላታለች ማለት ነው። አልማዝ እኮ ስትሞት በአይኔ በብረት እኮ ነው ያየዋት፣ መቼም ቢሆን በህይወት ልትኖር አትችልም ትላታለች። ምን አይነት ነገር ነው ትላት። ጎበዝ የኔ እናት ጣፋጭ ነገር እኮ ነች ትላታለች ማለት ነው። ውሸት አይደለም ትይ ዛሬ ለእህቷ ደውዬላት ነበር አልማዝን አገናኘኝ ስላት አይ እሷን አላገናኘች፣ መጀመሪያ ላገናኝሽ ብላኝ ሀሳቧን ቀየረችና ዘጋችብኝ፣ ድምጿን ግን ሰማቻታለሁ ትላታለች። በህይወት ማትኖር ኑሮ እንዴት እንደዛ ታደርጋለች? የሞተ ሰው አገናኘኝ ስላት እንደዛ ነው እንዴ መመለስ የነበረባት ትላለች ማለት ለዛውም ደግሞ የገዛ እህቷን ትላለች ማለት ነው። እንግዲህ ቃል ደግሞ እገልሻለሁ በገዛ እጅሽ ነው መቃብርሽን የቆፈርሽው ትላታለች ማለት ነው። እንግዲህ ወይዘሮ ሰላም በባክሽ የውሸት ታሪክ አታውሪኝ ብሌን ይበቃሻል ትላታል። እኔ እውነቴን ነው ትላታለች ማለት ብሌንዬ ለእኔ ተጨንቀሽ እንደሆን ይገባኛል ይህም ማድረጉ አስፈላጊ አይደለም ትላታለች። እኔ ደግሞ ምንም አልሆንም አታስቢ፣ እወድሻለሁ እሺ፣ ማንም ሰው እንዳንቺ ያስብልኝም ትላታለች ማለት ነው። ሰላምም ትታት ትሄዳለች ማለት ነው። ግን ሰላም መረዳት ያቅታታል ማለት ነው። እትዬ አላመነችኝም፣ ለነገሩ እንዴት በቀላል ታምነኛለች? በውሸት አይኗን አውረውታል ትላለች ማለት ነው። ለውሸትም አጀን መቼም አልሰጥም ትላለች ማለት ነው። ብሌን እንግዲህ ማለት ነው ቃል ደግሞ በገዛ እጅሽ መቃብርሽን ቆፍረሸዋል እገልሻለሁ እያለች እያስፈራረቻት ትገኛለች ማለት ነው። ቃልም እንግዲህ ትደውልለታለች ለበኃይሉ ማለት ነው። በኃይሉም ይዘጋበታል። አንተ ደግሞ ለራስ ጥቅም እኮ ነው ደደብ ትለዋለች ማለት ነው ለአቶ በኃይሉም ስልክ አያነሳም ማለት ነው። ከዛ በኃይሉም ስልክ አያነሳም ይዘጋባታል። ምን ነው እቺ በግድ ግደሉኛል ሽሳ ይለዋል ማለት ነው። ማንሳት አይፈልግም አቶ በኃይሉ የሆንክ መላጣ ትለዋለች። ከፀጉሯ አንድ ላይ ማሰቢያም ተነቅሏል እንዴት ትለዋለች ማለት ነው። ለበኃይሉ ትጽፍለታለች ማለት ነው። ለራስ ጥቅም ነበር የደወልኩት፣ ብሌን አልማዝ በህይወት መኖሯን እንዳለች አውቃለች፣ ለሰላም ልትነግራት ነው ትለዋለች ማለት ነው። እንግዲህ በኃይሉ ሜሴጁን ያየዋል ማለት ነው። እንግዲህ ሜሴጁንም ሳየው ደግሞ ለራስ ጥቅም ነበር የደወልኩት፣ ብሌን አልማዝ በህይወት መኖሯን አውቃለች፣ ለሰላም ደግሞ ልትነግራት ነው ትለዋለች ማለት ነው። ከዛም መልሶ ይደውልለታል ለብሌን ማለት ነው፣ ለቃል ማለት ነው። ለቃል ሲደውልላት ቃል ታነሳዋለች ማለት ነው። እንግዲህ ቃል ደግሞ ማንሳት አትፈልግም፣ መልሳ ትዘጋበታለች ስልክሆን ማለት ነው። እንግዲህ ቃል እባክሽን አንሺው እባክሽን አንሺው እባክሽን አንሺው ይላል ማለት ነው። እንግዲህ ቃል ደግሞ ማንሳት አትፈልግም፣ ትዘጋበታለች ማለት ነው። ምክንያቱም እሱ ዘግቶባታል። ይሄ መላጣ እስኪ ቆይ ትንሽ ላስጨንቀው ትላለች ማለት ነው። እንግዲህ ምን እንከፍ ነኝ ምን አለባነሰው ይላል ማለት ነው። በኃይሉ ይናደዳል። ግራ ተጋብቶ እየተወዛገበ ይገኛል ማለት ነው። ቃል አላነሳለት ስላለች እባክሽ ቃል አንሺው እሺ ባልሽው ተስማምች 50% ከመናገሯ በፊት ማስቆም አለብሽ ይላል ማለት ነው ብሎ ሲጽፍላት እንግዲህ ማለት ነው። ቃልም ታየዋለች። የቻልኩትን እሞክራለሁ ትለዋለች ማለት ነው። ከዛም በኃይሉ ተበላ ማለት ነው። ለቃል 50% አልሰጥም ሲል የነበረውን ቃል ደግሞ በደካማ ጎኑ ገብታ አገኘችው። አየ በኃይሉ እንደ ደካማ አድርገህ የምታስበኝ እኔ ግን ካንተ የበለጥኩ በጣም ጠንካራ ነኝ ብላ ትጽፍለታለች ማለት ነው። እንግዲህ ቃልም ወደ ውስጥ ትገባለች። ወደ ውስጥ ገብታ ሰላምን ማስጨነቅ ነው የምትፈልገው ቃል ማለት ነው። ሆኖም ግን ብሌን ደግሞ ይሄ ነገር እንዲፈጠር በፍጹም አትፈቅድም። እንግዲህ ብሌን ቡና እያፈላች ለሰላም ቡና ትሰጣታለች። ቃልም አለች እና እትዬ ቆንጆ ቡና ነው ያፈላውልሽ ቀለል ይልሻል ትላታለች።
አንቺ እኮ ሁሌ የምታፈየው ቡና በጣም ቆንጆ ነው ትላለች። ያን ሁላ ነገር ካደረገቻት በኋላ ትናገራለች ብዬ ሳስብ አሁን ቆንጆ ቡና ነው ትላለች ማለት ነው እያለች እንግዲህ ቃል በንዴት ትንጨረጨራለች ማለት ነው። እንግዲህ ልጇ ናትኝ ብሌን ለሰላም ሰላም ደግሞ ልጇ ቃል እንደሆነች ነው ገና ልጅነቷ ልጇ ብሌን እንደሆነች አላወቀችም ወይዘሮ ሰላም ማለት ነው። ብሌን ግን አውቃ ነበረች ከአሁን በፊት ሳሚ ነግሯት ነበረ እናትሽ ናት ብሎ ነግሯት ነበረ። ግን ደግሞ ዲኤንኤ ምርመራ ሲደረግ እንግዲህ እቺ ከይሲ ቃል ዲኤንኤውን ቀይራባቸው ነበር እና ማመን አቅቷቸዋለኝ። ሆኖም ግን ደግሞ ወይዘሮ ሰላም ዲኤንኤ ማድረግ ስትፈልግ ደግሞ በጎን ደግሞ ይሄ ወሲበነ የሚባለው አረኛ በአማርኛ ይሄ ችግር ተፈጠረባት እና እሱን ችግር እንትን እያለች ትጠብቃለች ማለት ነው። እንግዲህ ቃልም ደግሞ ቁጭ ብላ ትንጨረጨራለች። ምክንያቱም ሰላምን ለማሳበድ ነበር የምትፈልገው እቅዷ ስላልተሳካላት። እስኪ ወይዘሮ ሰላም ይህንን ስትሰሚ እንደምታብጅና እንደማታብጅ እናያለን ትላለች ማለት ነው። እንግዲህ ምን እንዳዘጋጀች አላውቅም። ትከፍታለች ማለት ነው። ሆን ብላ ነው እንግዲህ የከፈተችው ዜና። ሰላም ጤና ይስጥልኝ ትላታለች። ከዛ ለምንድን ነው እንደዚህ አይነት ታሪክ ነው የምትፈልጊው ትላታለች። አያገባሽም ትላታለች ማለት ነው። ከዛም ወይዘሮ በኃይሉ ትላለች ማለት ገላታለች ሰላም እያለ ዜና ያደርጋል ማለት ነው። ይሄ ተዛ ላይ ታያለች ማለት ነው። በተቃራኒ ጭንቅላቷ ላይ ይሄን ትስላለች ማለት ነው። እኔ የሰው ነብስ አላጠፋውም እያለች አደጋ ብቻ ነው እያለች ወይዘሮ ሰላም ትጮኻለች ማለት ነው። ቃልም ደግሞ ይሄ ነገር ደስ ብሏታል። እቺ እርጎ ዝንብ እንዳትቀድመኝ እንጂ ምንም የሚያሳስበኝ ነገር የለም፣ ባሰብኩት መሰረት እየሄደልኝ ነው ትላለች ማለት ነው። እኔ ማንንም አልገደልኩም ትላለች። እኔ ነብሰ ገዳይ አይደለሁም እያለች ሰላም ትናገራለች ማለት ነው። እኔ ነብሰ ገዳይ አይደለሁም፣ እነሱ ግን የከፈቱት የጦርነት ዜና ነው ማለት ነው። እትዬ እባክሽን ተረጋጊ፣ ምንም አልተፈጠረም እኮ ትላታለች ማለት ነው። ከዛም እንግዲህ የበኃይሉ ነገር እየመጣባት የኃይሉ ሚላት ትዝ እያላት ነብሰ ገዳይ አይደለም እንዲያውም ያቻትና ነብሰ ገዳይ የሚለው እየመጣባት ማለት ነው። ሰላም እንግዲህ እኔ ነብሰ ገዳይ አይደለሁም ትላለች ማለት ነው። ሰላም ትደነግጣለች ማለት ነው። ሰላም እያየሽ ብሌን እያየሽ ነይ ወደ ክፍልሽ ልውሰድሽ ትላታለች ማለት ነው። እንግዲህ ሌላ ዜና ነው ግን ሰላም እያየሽ ትደነግጣለች ማለት ነው። ቀስ ብላ ሹልክ ብላ ትሄዳለች ማለት ነው። ቃል የምትፈልገው ይሄ ነበረ። ቃል እቅዷን ለማሳካት ብላ ሰላምን እየጎዳቻት ትገኛለች ማለት ነው። ብሌን ደግሞ ከጎኗ ሆና አለው ትላታለች ማለት ነው። ቃልም ደግሞ ምንም ብታደርጊ ሀሳቤን አታቋርጭኝም ትላታለች ማለት ነው። ሆኖም ግን ቃል ከጎኗ አለች ማለቴ ብለን ከጎኗ አለች። ግን ወይዘሮ ሰላም ይሄን ነገር መቀበል አቅቷታልኝ። እውነታውን እንዳልሞተች እየነገረቻት ነው፣ ግን እሷ እየተረዳት አይደለም። እንዴት ብላ መናገር እንዳለባት ግራ ገብቷታል። እንግዲህ ቃል ደግሞ ጥግ ለጥግ እየሄደች ጆሮ ትጠባለች ማለት ነው። ለማዳመጥ ትሞክራለች። እትዬ ለእኔ ልክ እንደ ስጋ እናቴ ነሽ ትላለች ማለት ነው። ምንም ቢፈጠር ከጎንሽ ነው። የትኛዋ ልጅሽ ነው እናቷ በሀዘን ውስጥ ጥላ ምትሄደው ትላለች ማለት ነው። ይኸውልሽ እናቴ እኔ ነፃ አወጣሻለሁ ትላታለች። ጭራሽ እናቴ እንዲህ ነው እንጂ ትላታለች። እወድሻለሁ የኔ ልጅ ልክ እንደ ራሴ ልጅ ትላታል። እንዲሁም ከራሴ ልጅ በላይ ነው የምወድሽ ትላታለች ማለት ነው። ቃል እንግዲህ ቁማ እኔም እወድሻለሁ ትላታለች። አሁን እረፍት አድርጊ በቃ ስትነሺ ሁሉም ነገር ሰላም ይሆናል ትላታለች ማለት ነው። እትዬ እናቴ የምትለን ነበር መሰል ልክ እንደ ስፈራ እናስጨነቅ እረፍት አድርጊ፣ እረፍት ስታረጊ ይለቅሻል ትለኝ ነበር ትላታለች። የሚያስጨንቅሽን ነገር በሙሉ ስትነሺ ታጫዋለሽ፣ ስለዚህ እረፍት አድርጊ ትላታለች ማለት ነው። ከዛ እንግዲህ ሳምንት አደርጋትና ትታት ትሄዳለች ማለት ነው። እንግዲህ ቃልም ተደብቃ ስትሰማቸው ስለነበረች ትሄዳለች ማለት ነው። ስትወጣ እንግዲህ ታገኛታለች ማለት ነው። አንቺ ምን አባሽ እያደረግሽ ነው ትላት። ማሰብ የሚችልና ልብ ያለው ሰው ማድረግ ያለበትን ነገር እያደረግኩ ነው ትላታለች። አጉል ንግግር ገረድ መሆኔን ረሳሽው እንዴት ትላታለች።
የምን ጠጋ ጠጋ ነው? እሷ አለቃሽ እንጂ እናትሽ አይደለችም ትላታለሽ። ሁለተኛ እናቴ ብለሽ ስጠሪያት እንዳልሰምሽ ትላታለሽ። ምን ልቀቂ እባክሽ ወደዛ ትላታለሽ። እህትዬ ለምንድን እናቴ ታውቂያለሽ ትላታል። ለምትንከባከባት ልጅ ስለሌለቻት መጀመሪያ እናትሽን በደንብ ከእንከባከቢያት። ስላንቺ ምሸከም ማቀቅልሽ ከመሰለሽ በጣም ተሳስተሻል። እንደ እናቴ ለማስባት ሰውን እያገለገልኳት ያለው በዚህ ደግሞ ኮራበታለሁ እንጂ መቼም አላፍርበትም። አንቺ ግን እናትሽን በማሳዘን ምንድን ነው የምትጠቀሚው? ለማድረግ እየሞከርሽ ነው እትዬ። ጭንቅላቷ እንዲነካ ትፈልጊያለሽ ትላታለሽ። ማለት የዲኤንኤ ውጤቱ ልክ አይደለም እንዴት ትላት። እትዬ እናትሽ አይደለችም እንዴት ትላት። አንቺ እንዴት ነው የምታወሪው ትላታለሽ። ማም እናቴ ነች። ታዲያ እናትሽ ላይ ክፉ ነገር ታደርጊያለሽ? ምን አይነት ተፈጥሮ ነው ያለሽ? አሁንሽ ልጇ መሆንሽን ራሱ እጠራጠራለሁ ትላታለሽ። እትዬ እናትሽ ሆነች አልሆነች ምንም አይመስለኝ። የፈለገ ነገር ቢወጣ ከዚህ በኋላ እንድትጎጃት አልፈቅድልሽም። ማናችሁም ቢሆን ምንም አታመጡም። ምን ታመጣለሽ ልሽ እንደምታስቢ አውቃለሁ፣ ግን እናቴ ናት። በሁሉም ነገር ደግሞ በሰላም ጉዳይ ደግሞ አሸንፍሻለሁ ብላ ትታት ገፍትራት ትሄዳለሽ ማለት ነው። እንግዲህ ቃል ትናደዳለሽ ማለት ነው። እስኪ እንተያያለን እያለች እየፎከረች ትገኛለች ማለት ነው። ቃልም በጣም ተናዳ እንዴት ነው የሚያደርጋት? እኔን እኮ ነው እንደዚህ የምትለኝ እናቴ ትላታለች። ደግሞ አታፍርም እያለች ትናገራለች ማለት ነው። ቃልም ተናዳ ግራ ትጋባለች። እንዴት እንደዚህ ሆነ? ለምንድን ነው? ምን አይነት ተፈጥሮ ነው ያለሽ? ለእናትሽ ለምንድን ነው ክፉ ምትሆኚው? ከዛ ልጠይቅህ ይለዋል ማለት ነው። ጠይቀኝ፣ እንዲያውም ስሟ እንዳትነግረኝ ይለዋል። እኔ ልጠይቅ አስበህ እንደሆነ ማን እንደሆነች አውቃለሁ ይለዋል። ይኸውልህ አልማዝ የምትባል ሴት ታውቃለች ይለዋል። በቅርቡ ሀዘን ላይ ነበረች፣ ካለች ለማስታወስ ሞክር ይለዋል። ማለት አልማዝ በቅርቡ ሀዘን ላይ ነው ያልከኝ ይለዋል ዳግም ደውሎ ማለት ነው። ምነው ታውቃታለህ እንዴ ስለው እኔ እንጃ አንተ የፈለግካት ይሁን አይሁን አላውቅም፣ እኛ ስፍር አልማዝ የምትባል ልጇ ይሞትባታለች ይለዋል። ከዛም እንግዲህ እሷው አልማዝ ልጇ እንደሞተባት እና እሷ እንደተገኘች ዳግም ያጣራል ማለት ነው። የዛሬው አደራ ድራማ ክፍል 66 በዚህ ነው የተጠናቀቀው ማለት ነው። በክፍል 67 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ እዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁንም እንዲሁም ኮሜንት አስቀምጡልኝ። አለማየሁን ዩቲዩብም ደግሞ ሰብስክራይብ እያደረጋችሁ አበረታቱን። አዲስ ነን። በቀጣይ ክፍል እስከምንገናኝ እኔም እናንተም ቸርን ሰንብቱ። እወዳችኋለሁ። ባይ ባይ።